የዛሬ ፕሮግራማችንን ሐሜት የሌለበት እዚህ ቤት ታውቃላችሁ ሐሜት የለም እዚህ ቤት በመረጃና በማስረጃ ብቻ ነው የምንሄደው ኦኬ እና የሐቢባ ጠበቃ የሆናችሁ ግለሰቦች አላችሁ የሐቢባ ካድሬ የሰው ካድሬዎች አላችሁ በጣም ትገርሙኛላችሁ ለራሳችሁ እንኳን ማትሆኑ ለራሳችሁ እንኳን የማትሆኑ ነገር ግን መጣችሁ ለሌላ ሰው ጠበቃ አይ ምን አለ ለተጎዱ ለተበደሉ ጠበቃ ብትሆኑ ባደወይ ለሌላ ሰው ጠበቃ መሆናችሁን ወደዋለሁ ሰው ልጅ ከራሱ በላይ ለሌላ ሰው ሲኖር መልካም ነው ግን ለተጎዱት ለተበደሉት ለምን ነው ማትሆኑት why are you guys ሁሉ ጊዜ why are you guys running ጥርሴን በደንብ ይዩት ሙሉ ጥርስ ነው ያለኝ ነኝ አንዳንዱ ከእንሲ ለዚህ ጋር ጥርስ የለውም እኔ ግን አሁን አይዮዳብ ወነዴ ከነበላችሁ ሙሉ ለመናው እጣቴ ሙሉ ነው handsome thank you mommy sexy oh ቀጣይ ነጌታ bro don't be talking like that you know what happen when you talk like that when you be talking like that you know what happen we could take a break pause my duck challenge we can pause don't be hey don't play with me like that I don't mind it the only thing I don't think last time I'm gone what was I talking about salam number yeah the economy salam number I forgot ayachu hasabe wasadachu I'm sorry what was I talking about I don't know minakallo salam number your people let's take a break ስትለኝ guys ምንድን ነበር አጀንዳዬን አስጠፋችኝ Habudi okay thank you ደሞኮ አማራ አጭቅን እሷ ነበር የምትከላከልላት ግን አንቺ ልጅ ደግሞ ወላጅ okay Habudi ሌባናት Habudi ካፊርናት Habudi የሴቶች ጠላናት Habudi ሀቢባ የሴቶች ምቀኛ ሀቢባ Habudi እና መሰገናለን እንዲኮ ነው ፍራሽ እኮ ነው የሚቀዳልኝ ፍራሽ አትቅኑ እንደኔ አይነት ሚስት አነገር ልንገራችሁ እውነቴን ነው ብላችሁ ሴቶች አላችሁ እዚህ ጋር አይደለ ሴት ልጅ ደስተኛ ካልሆነች እንደኔ አይነት ወንድን አትንከባከብም never for what I'm serious ነው ብላችሁ በተላይ የተማረች ሴት ልጅ በተላይ ደግሞ የምታምር ቆንጆ የሆነች የራሷ ቢዝነስ ያላት እዚህ ሀገር ያደገች ፈራ እግዚአብሔር ያላት ደስተኛ ካልሆነች እና ብዙዎቻችሁ ትዳር ለማፍረስ የምትሮጡ ሰዎች አላችሁ በርግጥ የሚገርም ነገር ነው ኦኬ I'm serious ነው ብላችሁ ሴት ልጅ የአሜሪካ ሴት ልጅ አሜሪካ ሴቶች ደስተኛ ካልሆኑ እንደኔ አይነት ወንድ ወነቴ ነው ብላችሁ አይቀመጡ እንዳትሞኙ ሰፖርት የምታደርገኝ ሰፖርት ስለማደርጋት ነው ስለምወዳት ነው ስለማከብራት ነው ከናቴ በላይ ስለምወዳት ነው ልክ መሐመድ ሲመጣ ነው እንደዛ ያልኩት ታውቂ መሐመድ ስልጤ የኔን ባለቤት ከናቴ 10,000 እጥፍ ነው የምወዳት የኔ ጌታ ማን እንዴ እናቴ የምታውቀኝ ታጥቄ ባለቤት የምታውቀኝ አውልቄ have you ever like ትንሽ እስኪ ላውራችሁ ቶፒኩን ለወጥኩብህ I'm so sorry አይደለም አንድ ነገር ሚስት ማለት እኮ የመጨረሻ vulnerable ሆናችሁ ስትሉ ሁሉ እኮ ከላይ ሆናችሁ ማለት ነው the ugly the good the bad ሁሉ ነገር እኮ ነው ከበር የሚያደርጉላችሁ ሚስቶቻችሁ እንዴ that's right እናት ልምት አላት እናት እኮ ከአራት አመት በኋላ አንተን ማየት አትፈልግም ራቆትን ያማል እንዴ is disgusting you ባለቤትስ you could be 90 years old shiver it up
I just wanna love you baby አሜን እንዴት ነው የምታስቡት እናታችሁን ከሚስቶቻችሁ በላይ የምትወዱ ደንቆሮች ናችሁ ዳንቃራ እናትን አቅፈተኛ ታዲያ ምናልባት ለዛ ነው እናት እንደዚህ የምትሉት የለም እናት ማለት እናት ናት ከተወሰነ እድሜ በኋላ እኮ እናትሽ ለዝንኬ ሚስቶቻችሁን ውደዱ መሲ ብርጅስቶን በቃሪያ አታቃጥኝ አንበሳ ወርጅ አንቺ አንበሳ መልሽልኝ የሀቢባን የወሰድ ነይ መሲ እግዚአብሔር ነይ መሲ ነይ አንቺ ኤኒ ታይም ከፈለግሽ ለአንቺ እበጣለሁ ነው መሲ እንደምወድሽ ታውቂያለሽ ባንቺ አልደራደርም እንነቋቆራለን ግን ተጫውተሽብኛል መሲ ነይ ግቢ ነይ እቺ መሲ አይደለችም ፌክ አካውንት ያንቺ ነው መሲ ቢዝነስ ወመኑ ነሻለ I love it እኔ አሳረኛውን አጠፋልሻለሁ ንገሪኝ ባለቤትክ ስላለች እሷን ሰላም ልል ነው የገባሁት እኛ እንነቋቆራለን እሷን ሰላም አትወጂኝ ምን ያቺ ና እኔ ወንድሜ ነህ እወድሃለሁ ግን ባለቤትክ ስላለች እግዚአብሔርን እሷን ሰላም ልበላት አይኖ መሲ እኔ እኮ እንደማደንቅሽ ታውቂያለሽ አይደል አሁን ሜካፕ እና ሊፕስቲክ መቀባሽና እግዚአብሔር ይመስገን ሰላም ነኝ ሰላም ነው በነገራችን ላይ በጣም ነው የምወድሽ ቴንክ ዩ አመሰግናለሁ ብሪጅስቶን በጣም ብዙ ጊዜ ደግሞ እሷ ታውቂያለሽ እኔ ይኸውልሽ መስዬ አሳስተሽኛል ግን ለመናገር ምን አርጌ ለሀቢባ ታስታውሻለሽ ሀቡ በነገራችን ላይ ምን ብለሽ ነው ግን ቆይ ምን ብለሽ አማራ እህት ናት ብለሽኝ አረ ተው ወላሂ ላዚም ነው የምልሽ እኔ ስለማልቀዳ ነው ግን አንድ ነገር ልንገርክ እዮዳብ ቆይ እግዚአብሔርን ሀቡ ማላይ ደርሳ እግዚአብሔርን ነው እስቲ ሀቡ የትኛውን ብሄር ተሳድባ የትኛውን ነገር አድርጋ ነው ቆይ እግዚአብሔርን ግን ንገረኝ ኖ እሱ እኮ አይደለም ይኸውልሽ ልንገርሽ እኔ አሁን ጌታ ምስክሬ ነው 6 ጥያቄ ነው የጠየቅኩት እኔ እኮ ሀቢባን አሁን ተሳድባለች ባለጌናት በፐርሰናል ህይወት አያገባኝም ታውቂያለሽ አይደል የሰው ልጅ የፈለገውን ነገር መሆን ይችላል እኔ የጠየቅኩት ጥያቄ ልክ መማር ጋር ሌሎች ጋር ማንም ጋር አንቺ ጋር ማው ችግር ካለብኝ ታውቂያለሽ ፍለፊት ነው አይደል እንዴ ችግር ካለብኝ ጠይቅሻለሁ እኔ አሁን አንቺን እንዴት እንዳከበርኩሽ እንዴት እንዳደነኩሽ አሁን ደግሞ እግዚአብሔር ይመስገን ያው ወጣሻል ከሁሉም ነገር ስራሽን እየሰራሽ ነው ስለዚህ በቃ ግን ፖለቲካ ውስጥ ኢንቮልቭ ስታደርጊ የሆነ ነገር ኢንቮልቭ ስታደርጊ እኔም እኮ መገምገም አለብኝ እኔም እኮ ሰዎች ብዙ ነገር ይሉኛል አይደል እንዴ ግን እኔ ሀቢባን የጠየቅኳት አንቺን ስለማምንሽ እኮ ነው ታውቂያለሽ አላውቃትም እኮ ባንቺ ነው ያወቅኳት ሀቡ በነገራችን ላይ ልንገርክ ማርያምን ልጄ ትሙት ማንም ሰው ጋር አደርስም እስቲ አሁን ሀቡ ቤት ታመው የታከሙትን ለምን አላየህም ይወዳ አሁን አንተ በትክክል እርዳታ የሚረዱ ሰዎች ሐቀኞች ሰዎች ጋር እርዱ ሁሉ ያረል ይወዳ የምትለው ኢቭን ሀቡ ቤት በጊፍት ደረጃ እንኳን ልጄ ትሙት እኔ እንደዚህ ለሰው ጠበቃ አልቆም ግን ሀቡ ቤት ግን እግዚአብሔርን ነው የምልህ ቢያንስ በጣም ብዙ ህፃናቶችን ቁጭ ብላ እርዳታ ረድታ አሳክማ ለእናታቸው አብቅታለች እናቶችንም እንደዛው ወንድሞችንም እንደዛው ማለት ነው እና ሰው ጋር እንኳን የምትደርስ ልጅ አይደለችም አሁን እኔን እንኳን ብትነቁረኝ ወይ ፖለቲካ ውስጥ የሆነ ነገር ጋር ልነካካ እችላለሁ ሰው ጋር ልደርስ እችላለሁ ምናምን ማርያምን ይወዳ ምናልባት ሀቡን እንትን ትራፑሽ ምናምን ለበዓሉ ድምቀት ምናምን ብለው ከሆነ ተው እግዚአብሔር ነው አይደለም እኔ ጠይቁት ይኸውልሽ እኔ በብታይ ሌሎች የራሳቸው አላማ አላቸው እኔ ጋር መጣው ሌላ ነገር ያደረጉ የራሳቸው ታውቃለሽ እኔ ጠየቅኩት 6 ነገር ነው 6 ጥያቄ አለ 6ቱም ከምንም ከእንትን ጋር የተያያዘ አይደለም ከዚህ አሁን በእርዳታ በተመለከተ በርግጥ አይወልሽ መሲ ብርጅስቶን አንቺ አሁን የምትደግፊያቸው ግለሰቦች አሉ 5 ሰዎች አሉ ህይወቴን የምሰጥ መሻለኝ 5ቱም በዚህ ጉዳይ ላይ ብዙ ጊዜ ተጠያቂ ይሆናሉ እኔ አንቺን አሁን በእንደዛ ነገር እንትን ብዬሽ አላውቅም ገንዘብ ትወስጃለሽ የሰውን ሀቅ ትወስጃለሽ ምናምን የሚባል ነገር አንድ ቀን ብዬሽ አላውቅም አይደል እንዴ አንቺ ብታናጅኝ እንዲያውም ሌሎች ሰዎች እኛ የምንጠይቃቸው ሰዎች ነሽ ጠበቃ ትሆኛለሽ በዛ ጉዳይ ነው አሁን አንቺ ስማቸው መጥራት አልፈልግም ገባሽ መጠራት አያስፈልግም አሁን እዩዳ አንተ አሁን ሀቡ ጥያቄ ያላችሁ ነው ቤቴ ትላለች አንተ ሀቡ ጋር ሄደህ ደስ ለካህላት ሀቡ ነው ይሄ ጥያቄ አለኝ ብላ ለምን አትጠይቃትም በጣም ጠይቄያለሁ ይኸውልሽ ጌታ ምስክሬ ነው ለ6 ወር ያህል ቪዲዮ ሰርቻለሁ ከዛ በኋላ ደግሞ ምን አልኩ መሰለሽ እኔ ጥያቄ ይሄ 6 ነገር ነው ምን አልኩ መሰለሽ እርዳታ ለሚሰሩ እኔ ለሷ ብቻ እኮ አይደለም ለማስተር አብነት ጠይቄው በውስጥ ምን የሆነ ነገር ብሎኛል ገባሽ ለሁሉም ነው የምጠይቀው ለምን መሰለሽ አንተ አሁን ለምሳሌ ሀቡ ችግሩ ምን መሰለክ
ከጧት ጀምራ እስከ ማታ ላይቭ ላይ በጣም ረጅም ሰዓት እንትን ስለምትል ላይቭ ዘግታ ስትወጣ ደግሞ ለልጆቼ ነው ጊዜ የምሰጠው ቪዲዮ ምናምን ዞሪያ ላይ ምናምን ትላል። ኢቭን እርዳታ ሲኖር እኮ ገስት ላይ ገብተን ወይ በዋትስአፕ ነግረናት እኮ ነው እንጂ እንደዚህ ቲክቶክ ስክሮል ያደረገች ብታዩ ትመልስልሃለች። ኖ ይኸውልሽ የእሷ ሞዴሬተሮች መጣው ነው ቤት ስሚ ምን መሰለሽ አውቃለሁ እኔ ቤት ትምጣ እኮ አይደለም እንደ ቀኑ ሙሉ እኮ ቲክቶክ ናት። ከዛ ወጣ ደግሞ ለልጆቿ